ኢትዮጵያ ባንተ አልተጀመረችም፣ ባንተ አትጠፋም። ሂድና ከቻል ጎግል ላይ የዓለማችን ቀደምት አገር ብለህ ጻፍና ራስን ታዘብ። ይህችን ታላቅ ሀገር ነው አንተ ትፍረስ የምትለው፣ አናትህ ይፍረስና። ታላቁ የፊልም ባለሙያ ኃይሌ ገሪማን በአንድ ወቅት እንዲህ ብሎ ነበር፣ ኢትዮጵያ ባንተ አልተጀመረችም፣ ባንተ አትጠፋም። 4 ነጥብ። የፈለግከው ሰው ሁን፣ የማንኛውም ብሔረሰብ፣ የተማርክ ያልተማርክ፣ ብዙ ትንሽ፣ ሀብታም ድሃ፣ ወንጀለኛ ንጹሕ፣ ቆንጆ ፉንጋ ልትሆን ትችላለህ። አንድ ነገር ግን ወቅ፣ ማንም ሁን ምን ከኢትዮጵያ አትበልጥም። ኢትዮጵያ ገና ወደ ታላቅነት ማማ ትመጣለች። የሰለጠነ ፖለቲካ፣ ዲሞክራሲ የተረጋገጠባት፣ ሁሉም ዜጎቿ በእኩልነትና በአንድነት የምታኖር የዘመነችና ወደ ታላቅነት የምትመጣ የዓለም ተምሳሌት የምትሆን ስለ አንድነት እንጂ ስለ ልዩነት የማያወሩ ሕዝቦች ታላቅ የምትሆን ኢትዮጵያ ትቀጥላለች። እኔ አይደለሁም የምለው፣ እውነት ታሪክና ሕዝብ ነው። ኢትዮጵያ ተፈጥሮ ያደላት ሀገር ናት። ከአፍሪካ ትላልቅ ተራራዎች እንዲሁም ከዓለም ከባህር ጠለል በታች በጣም ጥልቅ ከሆኑ ቦታዎች አንዳንዶች ይገኙባታል። ሶፍ ዑመር ከአፍሪካ ዋሻዎች ትልቁ ሲሆን ዳሎል ከዓለም በጣም ሙቅ ቦታዎች አንዱ ነው። ወደ 80 የሚቆጠሩ ብሔር ብሔረሰቦች ዛሬ በኢትዮጵያ ይገኛሉ። ከእነዚህም ኦሮሞና አማራ በብዛት ትላልቆቹ